አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ። ውድና የተከበራችሁ ቤተሰቦች ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ቪዲዮም ለሁላችንም ጠቃሚ የሆነ ቪዲዮ ነው። ለሁላችንም የማናውቀው የነበረ ነገር ግን አሁን ላይ እኔ ለራሴ ያወቅኩት ነውና ቪዲዮስ ደርሳችሁ ላይክ በማድረግ ጀምሩ። እንደዚሁም ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱን ማለት ነው። ወደና የተከበራችሁ ቤተሰቦቼ እንግዲህ ቪዲዮ ስለምንድን መሰላችሁ? ከአሁን በፊት ትክክለኛ ሰዓታችንን የሰራነውን ሰዓት ዩቲዩብ ላይ ትክክለኛ የሰራነውን ሰዓት የቱ ጋ ነው የምናየው የሚል ነበርና ከዛ ግን የቱ ላይ እንደሆነ ቪዲዮ ሰርቻለሁ ማለት ነው። ዛሬ ደግሞ ምንድነው የሰራነውን ሳንቲም ሞኔታይዝ የሆነ ልጆች የሰራነውን ሳንቲም የቱ ጋ ነው የምናየው አላወቅነውም የሚሉ አንዳንድ ልጆች አይቻለሁ ማለት ነው። ሰምቻለሁኝ፣ አይቻለሁኝ። እኔም ለራሴ እንደዚሁ አላውቀውም ነበረ። ያልሆነ ቦታ ላይ እያየሁኝ ምንድነው ምናምን እያልኩኝ እየተደናገረኝ ነበር። ምክንያቱም ምንድነው የሚደናገረኝ የሆነ ጊዜ ይሄን ያክል አለ ብዬ ካሰብኩኝ በኋላ ትንሽ ቆየት ብዬ ሳየው ቀንሶ ማገኝበት አጋጣሚ አለ ማለት ነው። እና ያ ለካስ እኔ ፌኩ ላይ እያየሁ ነው የነበረው ማለት ነው። አሁንም እንደዚሁ አሁን ግን አውቄ ትክክለኛው ላይ እያየሁ ነው ያለሁት ማለት ነው። ያን ደግሞ ያወቅኩትን ላሳውቅ በሚል መጥቻለሁኝ ማለት ነው። ውድና የተከበራችሁ ቤተሰቦቼ እንግዲህ ቪዲዮውን እስከ መጨረሻ በማየት ላይክ አድርጉ። እንደዚሁም ለቻናሌ አዲስ የሆናችሁ ሰብስክራይብ አድርጉ ማለት ነው። ወደ ቪዲዮ ስገባ ምንድነው ትክክለኛ የሰራነውን ሳንቲም የምናየው የቱ ጋ ነው? ዩቲዩብ ስቱዲዮ እንገባለን ማለት ነው። ዩቲዩብ ስቱዲዮ እንግዲህ እኔ ጋር ኔትወርክ ብዙም አይደለም ማለት ነው። እሺ ትክክለኛ ሰዓታችን የት ነው የምናየው? እንደዚህ እንደምታዩት ከላይ የሚታይ አለ አይደለ? እዚህ ጋር ሰዓታችን ዋት ታይም እና እዚህ ጋር የዶላር ምልክት አስቀምጧል ማለት ነው። ትክክለኛ ሰዓታችንም ይሄ ከላይ ያለው ፌክ እንደሆነ ከአሁን በፊት ሰርቻለሁ ብያቸዋለሁኝ። ትክክለኛ ሰዓት አይደለም፣ ሞኔታይዝ ያልሆነ ልጆች ማለት ነው የምናይበት ሌላ ቦታ ነው። ለዛም ደግሞ ቪዲዮ ሰርቻለሁኝ ማለት ነው። አሁን ደግሞ የዶላር ትክክለኛ የሰራነው ሳንቲም ደግሞ የሚታየው የቱ ጋ ነው? እዚህ ከላይ ያለው ከዋች ታይም በታች ያለው ማለት ነው። ይሄ ትክክለኛ አይደለም። አሁን እናየዋለን። ትንሽ ቆይቶ ነው ስናየው ቀንሶ ነው የምናገኘው። ይሄ ደግሞ እየቀነሰብን ሳይሆን ፌክ ስለሆነ ነው ማለት ነው። እና ትክክለኛው የት ነው? እዚህ ከታች ዩቲዩብ ስቱዲዮ ላይ ከዚህ ከታች የምታዩት ኢራን የሚላል አይደለም? እዚች ጋ ማለት ነው። እዚች ጋ አንድ ጊዜ እነካታለን። ቀጥታ ይወጣና አስገባኝ ማለት ነው። ከዛ ያው $70 ብሎ ጽፏል። $70 ብሎ የጻፈው ምንድነው እንግዲህ 70 ሲሞላ ነው ወደ አካውንት የሚገባው ለማለት ነው። ነገር ግን እኔ በዚሁ አጋጣሚ አሳይኋቸው ማለት ነው የሰራሁትን። ችግር የለውም። እና እኔ የሰራሁት ደግሞ እንደምታዩት 10.83 የሚለው ይሄ ትክክለኛው ነው። ያው በመስመር መጥቶልናል ማለት ነው። በመስመር መጥቶልናል። እዚህ ጋር ነው ትክክለኛ የሰራነውን የምናየው። ከላይ እያየን ለምን ቀነሰብን እያል ለራሳችን ጥያቄ እያደረብን ነው ማለት ነው። እና ሰዓታችሁንም በዚሁ አጋጣሚ ማለት ነው፣ በእርግጥ ቪዲዮ ሰርቻለሁኝ። እንደዚሁ ነክታችሁ ነው ሰዓታችሁንም የምታዩት ማለት ነው። ሞኔታይዝ ያልሆናችሁ ልጆች ይሄ የዶላር ምልክቱ አይመጣም፣ ከታች ያለው ማለት ነው አይመጣም። ይሄ የሰዓቱ ነው የሚመጣው። ይሄ ሰዓቱ ደግሞ ትክክለኛው አይደለም። ስለዚህ ልክ የዶላሩን እንደምናየው ሁሉ ሰዓታችንንም የምናየው እዚሁ ኢራን ላይ ገብተን ነው። እንደዚህ ስክሮን ስናደርግ ብዙ ጽሁፎች ይመጣሉ። እነዛ ምንድናቸው? 1000 ሰብስክራይብ እና 4000 ሰዓት ሞኔታይዝ እንደሚያደርግ ሁላችንም እናውቃለን። እና 4000 እና 1000 ብሎ ይጽፍልናል ማለት ነው። 4000 ላይ እንደዚህ ስክሮን ስናደርግ ማለት ነው እዚህ ጋር ይመጣ፣ ምክንያቱም ሞኔታይዝ የሆነ ቻናል ስለሆነ ማለት ነው። እና 4000 ላይ የምናየው 4000 የተጻፈልን እንደዚህ በመስመር ልክ እንደ ዶላሩ ሆኖ 4000 ላይ የምናየው ይሄ ሰዓታችን ነው ማለት ነው። በ1000 ላይ የምናየው ደግሞ ሰብስክራይባችን ነው ማለት ነው። በዚሁ ሰዓታችሁንም የምታዩት እንደዚሁ ገብታችሁ ነው ማለት ነው። ውድና የተከበራችሁ ቤተሰቦቼ እንግዲህ
ይሄን ይመስላል ማለት ነው። ቪዲዮ ከተመቻችሁ ላይክ አድርጉ። ለቻናሌ አዲስ የሆናችሁ ሰብስክራይብ አድርጉ፣ አበረታቱ እላችኋለሁኝ። ያው እኔ አጠር ያለ ቪዲዮ ነው የምሰራው፣ ምክንያቱም እኛ መዳም ቤት ያለ ልጆች አይመቸንም። የሆነ ነገርን ያችን ዋናዋን ነገር ብቻ ነው መስማት የምንፈልገው። የገባንባትን ሀሳብ የጥያቄ የሆነብንን ሀሳብ ብቻ ነው መስማት የምንፈልገው ማለት ነው። አንዳንድ ቪዲዮዎችን ልናይ እንገባና የሆነ ነገሩ ሳይገባን ያን ሁሉ ቪዲዮ ብዙ ቪዲዮ ስናይ ጊዜያችን እንፈጃለንና እኔ አጠር አድርጌ ነው የምሰራው፣ እንደዚህ አድርጌ ማለት ነው። ውድና የተከበራችሁ ቤተሰቦችም ላይክ አድርጉ፣ ሰብስክራይብ አድርጉ። የመጣሁበት ቪዲዮ ይሄንን ይመስል ነበረ። ኮሜንት ላይ አስቀምጡልኝ አስተያየታችሁን እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።